ወይዬ አዎ በእውነት እንደዚህ በተለይ እኛ መዳም ቤት የምንሰራው ማለት ነው በዘዴ ኑሮ በዘዴ የሚለው ነገር የሚሰራው እኛ ጋር ነው። የምሬን ነው። ቅድም አሁን እኔ እንደዚህ ከፍቼ ደስ የሚለው ነገር ካሜራውን ገልብጫለሁ። ካሜራ ፊት ለፊት ላይ የሚተላለፈውን ሰው አያሳይም ማለት ነው። ከዛ ጥቂት ደቂቃ እዚች ጋር ትንሽ ፎጣ ላምጣ ብዬ ወጣ። የአሰሬ የልጁ ሚስት መጣች ማለት ነው። ዞራ እንዲህ ብላ ታያለች። ኧረ ተመስገን ተገልብጧል ካሜራ ብዬ በልቤ ተደሰጥኩ። አሁን በዛ ሰዓት ካሜራ ላይ ብትገባ ዘሩ ቀለጠ። አንድ ቀን እንደዛ ክላስ ያስቀምጬ ተጠርቼ ወጣሁኝ ማለት ነው። እና ቪዲዮ እንትን እንደዚህ ካሜራውን ያዝ አድርጌያለሁ እንደዚህ ማለት ነው። ከዛ ልጆቹ ክላስ ገብቶ ግማሹ አልጋ ላይ ሊወጡ ሲጮሁ፣ ግማሹ በር ሲከፍቱ ሲጮሁ ተመስገን ስልኩ ወድቆ ብቻ ግን እነሱ ቪዲዮ ላልገቡም እንጂ ለካ ነካክቶ ካሜራ ከፍተዋል። ከዛ በሌላ ስልኬ ሲገመግሞ ቼክ ሲያደርጎ ቪዲዮ ላልገቡም እና ጥንቃቄ ካላደረገን አደጋ ነው። ካሜራ ከከፈተን ሩቅ ቦታ መራቅ የለብንም። ካልሆነ ደግሞ የሚመላለስ ሰው ካለ እንደዚህ ቪዲዮ ያዝ ማድረግ። ልጆቻቸው አሰሪዎቻችን ከገቡ አደጋ ነው። የት ሀገር ልጅ ነሽ? ኢትዮጵያዊ መሆንን ካወቃችሁ አይበቃም?